ሰላም ጤና ይስጥልን ቻናላችን ቤተሰቦች፣ ዛሬ ሁላችንም በየቀኑ የምናደርገው ነገር ግን በአግባቡ ትኩረት ካልሰጠነው ጤናችንን በከፍተኛ ሁኔታ ሊያቃውስ ስለሚችል ወሳኝ ጉዳይ እናወራለን። እሱም እንቅልፍ ነው። ለመሆኑ ለመጨረሻ ጊዜ ጠዋት ስትነቁ ሙሉ ብርታት ተሰምቷችሁ አእምሯችሁ ተረጋግቶና ለቀኑ ስራ ዝግጁ ሆናችሁ የተነሳችሁት መቼ ነው? ብዙዎቻችን ቀኑን በድካም፣ በራስ ምታት፣ በብስጭት ወይም በቡና ኃይል ነው የምንገፋው። እንዲያውም አንዳንዶቻችን በቃ እኔ ባህሪዬ ነው ጠዋት አልነቃም ብለን ራሳችንን አሳምነን ሊሆን ይችላል። ነገር ግን እውነታው ከዚህ ይለያል። እንቅልፍ ማጣት ለስራ መድከም ብቻ ሳይሆን ለረጅም ጊዜ የጤና እክሎች ማለትም ለልብ ህመም፣ ለስኳር በሽታ፣ ለሰውነት ክብደት መጨመርና ለጭንቀት ዋነኛ መንስኤ ሊሆን ይችላል። ዛሬ እንቅልፍ ለምን እንደሚያስፈልገን ብቻ ሳይሆን ሳይንሳዊ በሆነ መንገድ አተኛኘታችንን እንዴት ማስተካከል እንደምንችል 5 ወርቃማ ነጥቦችን ጥልቀት እናያለን። እነዚህ ነጥቦችን በተግባር ላይ ካዋላችሁ በህይወታችሁ ላይ የምታዩት ለውጥ አስገራሚ ይሆናል። እስከ መጨረሻው አብራችሁን ቆዩ። ብዙ ሰው እንቅልፍን እንደ ስራ ፈትነት ወይም ጊዜን እንደማባከን ያየዋል። ከምተኛ ብሰራ ይሻለኛል የሚሉ ብዙ ሰዎች ናቸው። ነገር ግን ሳይንሱ እንደሚነግረን እንቅልፍ ለሰውነታችን ጥገና የሚደረግበት ብቸኛው ሰዓት ነው። በእንቅልፍ ወቅት አእምሯችን ሊምፋቲክ ሲስተም የተባለውን ተግባር ያከናውናል። ይህ ሲስተም ልክ እንደ ማጽጃ ማሽን ነው። በቀን ውስጥ በአእምሯችን ውስጥ የተከማቹ መርዛማ ፕሮቲኖችን የማጽዳት ሂደት ነው። ይህ ሂደት ካልተከናወነ አእምሯችን ይዝላል፣ ነገሮችን የመርሳትና የማስተዋል ችሎታችንም ይቀንሳል። በተጨማሪም በቀን ውስጥ የተማርናቸውንና ያየናቸውን መረጃዎች በአእምሯችን የመመዝገብና የማደራጀት ስራ የሚሰራው ተኝተን ሳለ ነው። ሰውነታችንም ቢሆን ጡንቻዎችን የሚገነባው፣ የተጎዱ ሴሎችን የሚጠግነውና በሽታን የመከላከል አቅማችንን የሚያጠናክረው በዚህ ሰዓት ነው። ለዚህ ነው የታመመ ሰው እንቅልፍ የሚለው፣ ሰውነቱ ራሱን ለመጠገን ሰዓት ስለሚፈልግ። ወደ ዋናዎቹ ነጥቦች ከመግባታችን በፊት እንደዚህ ያሉ በሳይንስ የተደገፉ የጤና መረጃዎች ለእናንተና ለቤተሰባችሁ ጠቃሚ ናቸው ብላችሁ ካመናችሁ የዚህ ጥረት አካል ለመሆን ሰብስክራይብ አድርጉና የደውል ምልክቷን ተጫኑ። ላይክ በማድረግም ይህ መረጃ ለብዙዎች እንዲደርስ እርዱ። እስኪ እናንተ በቀን ስንት ሰዓት ትተኛላችሁ? ኮሜንት ላይ ጻፉልን። የመጀመሪያውና ከምንም በላይ ወሳኙ ነጥብ ወጥ የሆነ የጊዜ ሰሌዳ መከተል ነው። ሰውነታችን ሰርካዲያን ሪትም የሚባል የውስጥ ሰዓት አለው። ይህ ሰዓት በየቀኑ በተመሳሳይ ሰዓት ስንተኛና ስንነሳ በትክክል መስራት ይጀምራል። እስኪ ያስቡት፣ ስራችሁ በየቀኑ ሰዓቱን ቢቀያይርባችሁ ምን ይሰማችኋል? ግራ ትጋባላችሁ አይደል? ሰውነታችሁም እንደዛው ነው። ብዙዎቻችን ቅዳሜና እሁድ እስከ ረፋዱ መተኛት እንወዳለን። ይህ ግን የሰውነታችንን ሰዓት ያዛባዋል። ይህ ሶሻል ጄት ላግ ይባላል። ለምሳሌ ሰኞ ጠዋት ስንነሳ የሚሰማን ከፍተኛ ድካም ምክንያቱ ቅዳሜና እሁድ የነበረን የተዛባ እንቅልፍ ሰዓት ነው። እኔ ራሱ ድሮ ቅዳሜና እሁድ በጣም አርፍጄ ይነሳ ነበር፣ ግን ሰኞ ጠዋት ሁሌም ራሴን ያመኝ ነበር። ሰዓቴን ሳስተካክል ግን ያ ህመም ጠፋ። ስለዚህ ጠቃሚው ምክር በየቀኑ ቅዳሜና እሁድን ጨምሮ በተመሳሳይ ሰዓት ለመተኛትና ለመነሳት ሞክሩ። ይህ ልምድ ሰውነታችሁ መቼ መተኛትና መቼ መንቃት እንዳለበት በራሱ እንዲያውቅ ያደርገዋል። ሁለተኛው ነጥብ የብርሃን ተጋላጭነትን መቆጣጠር ነው። አእምሯችን ጨለማ ሲሆን ሜላቶኒን የተባለ የእንቅልፍ ሆርሞን ማምረት ይጀምራል። ይህ ሆርሞን ለሰውነታችን አሁን ለመተኛት ጊዜው ነው የሚል ምልክት ይሰጣል። ነገር ግን አሁን ባለንበት ዘመን ትልቁ ፈተና የዲጂታል ስክሪኖች ናቸው። ከስልካችን፣ ከላፕቶፓችን ወይም ከቴሌቪዥን የሚወጣው ሰማያዊ ብርሃን አእምሯችንን ያታልለዋል። አእምሯችን ብርሃኑን ሲያይ ገና ቀኑ አልጨለመም ብሎ ያስብና የሜላቶኒን ምርትን ያግደዋል። ምን ያህሎቻችሁ ናችሁ አልጋ ላይ ሆናችሁ ቲክቶክ ወይም ፌስቡክ የምታዩት? ያ የምታዩት ብርሃን እንቅልፋችሁ እንዲጠፋ እያደረገው ነው። መፍትሄው ቀላል ነው። ከመተኛታችሁ ቢያንስ 1 ሰዓት በፊት ማንኛውንም ስክሪን አርቃችሁ አስቀምጡ። በምትኩ መጽሐፍ ማንበብ ወይም ከቤተሰብ ጋር ማውራት ትችላላችሁ። ይህ መረጃ እንቅልፍ ለሚያስቸግረው ጓደኛችሁ ሼር አድርጉለት። ምናልባት ትልቅ ውለታ ልትውሉለት ትችላላችሁ። ሶስተኛው ነጥብ መኝታ ክፍልን ለእንቅልፍ ብቻ ማዘጋጀት ነው። መኝታ ቤታችሁ ጨለማ፣ ጸጥተኛና መጠነኛ ቅዝቃዜ ያለው ሊሆን ይገባል። ሳይንሳዊ ጥናቶች እንደሚያሳዩት የሰውነት ሙቀታችን ትንሽ ሲቀንስ እንቅልፍ በቀላሉ ይወስደናል። ለዚህ ነው በጣም የሞቀ ክፍል ውስጥ ስንሆን እንቅልፍ የሚጠፋውና የምንገላበጠው። መኝታ ቤታችሁ ውስጥ ስራ አትስሩ፣ ምግብ አትብሉ። አእምሯችሁ ያን ክፍል ሲያይ እዚህ ክፍል የምመጣው ለመተኛት ብቻ ነው ብሎ እንዲያውቅ አድርጉት። መጋረጃዎቻችሁም ወፍራም ቢሆኑና የውጭ ብርሃን ባያስገቡ ይመከራል። ብርሃን ካለ አእምሯችሁ ጥልቅ እንቅልፍ ውስጥ አይገባም።
4ኛው ደግሞ አመጋገብ ነው። ከመተኛታችን 3 ሰዓት በፊት ከባድ ምግቦችን፣ ቅባታማ ነገሮችንና ስኳር የበዛባቸውን ምግቦች ማስወገድ አለብን። ሆዳችሁ ምግብ ለመፍጨት ሲታገል አእምሯችሁ እረፍት ያጣል። በተጨማሪም ካፌይን፣ ቡና ወይም ሻይ ትልቅ ሚና አለው። ብዙ ሰው እኔ ቡና ጠጥቼ ተኛለሁ ይላል። ነገር ግን ጥናቶች እንደሚሉት ቡና ጠጥታችሁ ብትተኙ እንኳን እንቅልፋችሁ ጥልቅ አይሆንም። ካፌይን በሰውነታችን ውስጥ እስከ 8 ሰዓት ድረስ የመቆየት አቅም አለው። ስለዚህ ከሰዓት 9 ሰዓት በኋላ ቡና ባትጠጡ ይመከራል። ቡናን ለጠዋት ብቻ አድርጉት። 5ኛውና የመጨረሻው ነጥብ አእምሮን የማረጋጋት ልምድ ወይም ዊንድ ዳውን ሩቲን ነው። አውሮፕላን ለማረፍ ዝግጅት እንደሚያደርገው ሁሉ እናንተም ለመተኛት ዝግጅት ያስፈልጋችኋል። ከመተኛታችሁ በፊት ለ20 ደቂቃ ያህል አእምሮን የሚያዝናኑ ነገሮችን አድርጉ። ለምሳሌ በሙቅ ውሃ መታጠብ፣ ቀለል ያለ የሰውነት መለጠጥ እንቅስቃሴ ወይም ስትሬቺንግ መስራት፣ ስለ ነገው እቅዳችሁ በማስታወሻ ላይ መጻፍ። ብዙ ጊዜ እንቅልፍ የሚነሳን ስለ ነገ እያሰብን ስለምንጨነቅ። ሐሳባችሁን ወረቀት ላይ ካሰፈራችሁት አእምሯችሁ እሺ ነገ አየዋለሁ ብሎ ይረጋጋል። በአጠቃላይ እንቅልፍ የቅንጦት ጉዳይ ሳይሆን የጤና መሰረት ነው። ያለ በቂ እንቅልፍ ጥሩ ስራ መስራት፣ ጥሩ ስሜት ውስጥ መሆን እንዲሁም ሙሉ ጤነኛ መሆን አይቻልም። ዛሬ ካየናቸው 5 ነጥቦች ውስጥ ቢያንስ 2ቱን እንኳን ተግባራዊ ማድረግ ብትጀምሩ በሳምንት ውስጥ በኃይላችሁና በትኩረታችሁ ላይ ትልቅ ለውጥ ታያላችሁ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁን እንዳትረሱ። በቀጣይ በምን የጤና ርዕስ ቪዲዮ እንድንሰራላችሁ ትፈልጋላችሁ? ሀሳባችሁን አጋሩ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የጤናው ጉዞ አባል ሁኑ። በሚቀጥለው ቪዲዮ እስከምንገናኝ ቸር ቆዩን።